ዜናው በዝርዝር በኦሮሚያ ክልል የደቡብ ምዕራብ ሸዋ ዞን ዋና ከተማ ወሊሶና በአካባቢው የሚገኙ በርካታ ወረዳዎች የኤሌክትሪክ ኃይልና ውሃ ለተከታታይ ሳምንታት በመቋረጡ መስሪያ ቤቶች፣ ሆቴሎች፣ ወፍጮ ቤቶችና መሰል አገልግሎት መስጫ ተቋማት ስራ ለማቆም ተገደዋል። ወሊሶ ብቻ ከ100 ሺህ የሚበልጥ ህዝብ የሚኖርባት በርካታ ክልላዊና አካባቢያዊ ተቋማትና የአምቦ ዩኒቨርሲቲ ኮሌጅን የምታስተናግድ ከተማ ናት። ከአዲስ አበባ 115 ኪሎ ሜትር ግድም የምትርቀው ወሊሶ የኦሮሚያ የውሃ ቴክኖሎጂ ተቋም ወይም ኢንስቲትዩት ይገኝባታል። ውሃና መብራት ከተቋረጠባት ግን ነዋሪዎቹ እንዳሉት 3ኛ ሳምንቷን አገባዳለች። መብራት የለንም። 3 ሳምንታችን ነው። ጨለማ ውስጥ ነው ያለነው። ብዙ ህዝብ ነው በከተማ ውስጥ ያለው። ባለሆቴሎች ኪሳራ ውስጥ ናቸው። ነጋዴ ኪሳራ ውስጥ ነው። እኛም ራሳችን ውሃ ሃይላንድ ገዝተን ነው የምንጠጣው። ወፍጮ የለም፣ ውሃ የለም። ህዝቡ ችግር ውስጥ ነው ያለው። የአዲስ አበባ ወኪላችን ስዩም ጌቱ እንደዘገበው የውንጪ፣ የጎሮ፣ የቱሉ ቦሎና በቾ፣ የኢሉ፣ የቶሌ እና ሶዶን ወረዳዎችም ውሃና መብራት ተቋርጦባቸዋል። የኢትዮጵያ ኤሌክትሪክ ኃይል የወሊሶ ቅርንጫፍ ኃላፊ አቶ አበራ በዳዳ እንዳሉት የኤሌክትሪክ ኃይል የተቋረጠው ለአካባቢው ኃይል የሚከፋፈልበት ማዕከል በመቃጠሉ ነው። ሰብስቴሽን ጉድቻ ረብሳ ወልቂጤ ረጅሩ ትራንስፎርመር የሚዳሙ ሳትኒ የችግሩ መንስኤ በወልቂጤ የሚገኘው ትልቁ ሰብስቴሽን የኤሌክትሪክ ማስተላለፊያ ትራንስፎርመር ላይ ጉዳት መድረሱ ነው። የተቃጠለው ትራንስፎርመር መቼ እልባት ያገኛል የሚለው ትንሽ ጥገናው ጥንቃቄ ስለሚፈልግ በዚያ ላይ የተሰማሩ ባለሙያዎች ስራውን ሲያጠናቅቁ ይፋ ይሆናል። በዳኞች ላይ የተጋረጠ በተባለ የደህንነት ስጋት መቀሌ የሚገኙ ፍርድ ቤቶች ስራ አቆሙ። የትግራይ ዳኞች ማህበር በክልሉ በዳኞች ላይ ያነጣጠሩ ከባድ ጥቃቶችና ማስፈራሪያዎች መበራከታቸውን በመግለጽ ለዚህ መፍትሄ የተባለ እርምጃ በመንግስት እስኪወሰድ ድረስ ዳኞች ስራ ማቆማቸውን አስታውቀዋል። የትግራይ ጊዜያዊ አስተዳደር በፍትህ ስርዓቱ ላይ የተጋረጠ የተባለውን ይህን ችግር ለመፍታት እንደሚሰራ ገልጿል። የዶቼ ቬለ የመቀሌ ዘጋቢ ሚሊዮን ኃይለ ስላሴ ዛሬ በመቀሌ የተለያዩ ክፍሎች ተዘዋውሮ እንደተመለከተው የመቀሌ ማዕከላዊ ፍርድ ቤትን ጨምሮ ሁሉም የክፍለ ከተማ ፍርድ ቤቶች ተዘግተው ውለዋል። የትግራይ ዳኞች ማህበር በቅርቡ አውጥቶት በነበረ መግለጫ በነጻነት ስራቸው መከወን በሚገባቸው ዳኞች ላይ ጣልቃ ገብነትና ጫና ማድረስ የቆየ እንኳ ቢሆን ከቅርብ ጊዜ ወዲህ ግን የከፋ ሆኗል ብሎ የነበረ ሲሆን በተለይም ጾታዊ ጥቃትና ግድያ ወንጀሎች የሚከታተሉ ዳኞች ላይ በደህንነታቸው ላይ የተቃጡ ጥቃቶችና ማስፈራሪያዎች እየተበራከቱ መምጣታቸው አመልክቷል። መንግስት ለዚህ መፍትሄ ይስጥ በማለት ጥሪ ሲያቀርቡ የቆዩ ዳኞች መንግስት መፍትሄ ባለማበጀቱ እንዲሁም በዳኞች ላይ የሚደርስ ጥቃት ማስፈራራትና ጫና ተባብሶ መቀጠሉ ተከትሎ የመቀለ ማዕከላዊ ፍርድ ቤት ጨምሮ ሁሉም በከተማዋ የሚገኙ የክፍለ ከተማ ፍርድ ቤቶች ከትላንት ግንቦት 12 ቀን 2017 ዓ.ም ጀምሮ ሙሉ በሙሉ ስራቸው ማቆማቸው ተገልጿል። የትግራይ ዳኞች ማህበር ፕሬዝዳንት አቶ ዳዊት ኃይለስላሴ እንዳሉት ፍርድ ቤቶች እየረበሹ ዳኞች እያጠቁና እያስፈራሩ ያሉት ስልጣን ያላቸው አካላት ለተከሳሾች በመወገን ነው ይላሉ። ችሎቱን እንዳይቀጥል የተከሳሾች ቤተሰብ ችሎቱ በጥብጠዋል። ችሎቱም ተቋርጠዋል። ጠረጴዛም ወንበርም ተደብድበዋል። እነዚህ በመሆኑ ዳኞቹ የነበሩ ችሎት ለቀው ራሳቸው የሚያድኑበት ወይ ራሱ የሚሸሽግበት ቦታ ለቀው እንዲሄዱ ተገደዋል። እነዚህ ሰዎች ችሎት የሚበጠብጡት ስልጣን አላቸው፣ ፓወር አላቸው። በቀላሉ ዳኛው ላይ ጫና ማሳደር ይችላሉ እና እነዚህ ጫና ተቋቁሞ ዳኛውም ችሎቱም እንዳያስኬድ ያደረጉ ስለሆነ መንግስትም ህዝብም ሊጠብቀው ስለሚገባው ፍርድ ቤቶች የደሃም ፍትህ የሚገኝበት ቦታ በመሆኑ ደሃም ሀብታምም እኩል የሚዳኝበት ቦታ በመሆኑ እነዚህ ዳኞች ላይ የሚደርሱ ጫናዎች ኢቨንቶች ስፔሻሊ ለዳኞች በፓትሮል ታርጋ የሌለ ፓትሮል መፈለግ ተጀምረዋል። ዳኞች ቤታቸው ድረስ እየሄዱ ማስፈራራት ጀምረዋል። ዳኞች በሞተር ስለተጀመረ ይህንንም ዳኝነት ስርዓቱን ለማሰራት በማይመች ሁኔታ ማስቀጠል ስላልተቻለ ስራ ለማቆም ተገደናል። በቅርቡ እንኳ በመቀለ በአሰቃቂ ሁኔታ የተገደለች ወጣት እንስት ጉዳይ ባለፈው ሳምንት ግንቦት 8 ቀን 2017 ዓ.ም ብይን ለመስጠት ተሰይሞ የነበረ የመቀለ ዞን ማዕከላዊ ፍርድ ቤት ሁለት ተከሳሾችን ጥፋተኛ ካለ በኋላ የቅጣት ውሳኔ ወደ ማስተላለፍ ሲሸጋገር የተከሳሽ ቤተሰቦችና ተከሳሾች ረብሻ በመፍጠር ችሎት እንዲቋረጥ አድርገዋል፣ በዳኞች ላይ አደጋ ፈጥረዋል ሲል
የትግራይ ዳኞች ማህበር ገልጿል። እነዚህ በዳኞች ላይ ያነጣጠሩ ጥቃቶች መፍትሄ እስኪሰጣቸው ድረስ ፍርድ ቤቶች ተዘግተው እንደሚቆዩም የትግራይ ዳኞች ማህበር ፕሬዝዳንት አቶ ዳዊት ጨምረው ገልጸዋል። ስራ ያቆምንበት ዋና ምክንያት ደግሞ የደህንነት ስጋት ነው። የደህንነት ስጋቱ ከተቀረፈ ዳኞቹ ፍርድ ቤቶችም ስራቸው ይቀጥላሉ። ዋና ዋና መስፈርቶች ወይ ደግሞ እንዲማሉ ተብለው የተቀመጡ መስፈርቶች አሉ። እነሱ አንደኛው ደህንነቱ የተጠበቀ የፍርድ ቤቶች መስሪያ ቤት እንዲኖር ነው። እሱም ፍርድ ቤቱ በቂ የሆነ የሰው ኃይል ጥበቃ ከነትጥቁ እንዲኖርበት ይገባል። ዳኞቹ ራሳቸው የሚጠበቅበት ሊኖር ይገባል። ዳኞቹ የዳኙ ውሳኔ እያሳለፉ በጣም ትልቅ እስከ ሞት ድረስ እያደረሱ ሞት ቅጣት እየሰጡ የሚሄድበት ጊዜ በነበረበት የሆነ ከታክሲ ከባለ ጉዳይ እየተገፈፉ እየሄዱ ለደህንነታቸው በጣም አስጊ በመሆኑ ሰርቪስ ለዳኞች መመደብ አለበት። ዳኞቹ በቤት ክራዮች ላይ እንደዚህ አይነት ውሳኔዎች ላይ ሲደርስ ቤተሰባቸው ምናምን ሲሆን ውጡ ምን የሚባል ጫናዎች ስላሉ ዳኞቹ ራሳቸው ዋስትናቸው በሚረጋገጥበት የሚኖሩበት ቤት እንዲመቻችላቸው እነዛ የሚበጠብጡ ችሎት የሚበጠብጡ ዳኞች ላይ ጫና የሚያሳድሩ ደግሞ ከዛ ድርጊታቸው እንዲቀጠቡ መንግስት ኃላፊነት እንዲወስድ እነዚህ አራት ነገሮች ተቀምጠ መንግስትም እንዲያውቅ አድርገናል። እነዚህ ከተፈቱ ዳኞቹም ስራቸው ይጀምራሉ፣ አገልግሎቱም ሊቀጥል ይችላል። ለዚህ እስከሚፈቱ ድረስ ግን ፍርድ ቤቶቹ ተዘግተው ላልተወሰነ ጊዜ ይቆያሉ ማለት ነው። በዚህ ጉዳይ ዙሪያ ትናንት መግለጫ ያወጣው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት በፍርድ ቤቶችና ዳኞች ላይ ያነጣጠሩ ጥቃቶች በፍትህ ስርዓቱ ላይ የተጋረጡ ግልጽ ጥቃቶች ናቸው ብሎ ሁነቱን የኮነነው ሲሆን በአጥፊዎች ላይም እርምጃ እንደሚወስድ አስታውቋል። ዛሬ በመቀለ የተለያዩ ፍርድ ቤቶች ተዘዋውረን እንደታዘብነው ሁሉም የከተማዋ ፍርድ ቤቶች ተዘግተው ውለዋል።